በአሁን ሰዓት በምድር ላይ ከፍተኛ ሽኩቻ እየተደረገበት ያለው መልክዓ ምድራዊ ስፍራ በሚቀልጥ በረዶ የተሸፈነ ነው ብላችሁ ታምናላችሁን? አሁን ላይ የዓለም ሙቀት እየጨመረ ሲመጣ የአርክቲክ ውቅያኖስ እየቀለጠ ነው። ለዘመናት በረዶ ሆኖ የቆዩ የባህር መንገዶች በዓመት ውስጥ ለወራት ክፍት መሆን ጀምረዋል። ይህ ቀላል እውነታ ማለትም በረዶ ወደ ውሃ መለወጡ የ21ኛው ክፍለ ዘመን እጅግ አደገኛ የሆነውን ጂኦፖለቲካዊ ፉክክር እየቀሰቀሰ ይገኛል። በአንድ በኩል ኔቶ፣ በሌላ በኩል ሩሲያ፣ በመካከላቸው ደግሞ በውቅያኖሱ ወለል ስር የተቀበሩ በቢሊዮን የሚቆጠር ዶላር የሚያወጡ ያልተነኩ ተፈጥሯዊ ሀብቶች አሉ። አብራችሁን ቆዩ። ይህ ስለ አካባቢ ጥበቃ ብቻ የሚያወራ ታሪክ አይደለም። ይህ የኃይል ሚዛን ፍልሚያ ነው። አሁንም እየተካሄደ ያለ ጉዳይ ነው። በአብዛኛው የሰው ልጅ ታሪክ አርክቲክ የሞተ ቀጠና ነበረ። በጣም ቀዝቃዛ፣ በጣም ራቅ ያለ እና ከሳይንቲስቶች ከዋልታ ደቦች ውጪ ለማንም የማይጠቅም በረዶ ነበር። ነገር ግን አሁን ነገሮች ተቀይረዋል። ከ1979 ጀምሮ የአርክቲክ ባህር በረዶ በእያንዳንዱ 10 ዓመታት በ13 በመቶ ቀንሷል። አካባቢው ከዓለማችን አማካይ የሙቀት መጠን በበለጠ 4 እጥፍ እየሞቀ ነው። ይህ ለውጥ ደግሞ ግዛቶች ለዘመናት ሲመኙት የነበረውን አዲስ አቋራጭ መንገድ እየከፈተ ነው። በዓለም አናት ላይ የሚገኝ አዋጭ መንገድ። በሩሲያ ሰሜናዊ የባህር ጠረፍ የሚያልፈው የሰሜናዊ ባህር መስመር ከአውሮፓ ወደ እስያ ያለውን የጉዞ ርቀት ከስዊዝ ቦይ ጋር ሲነጻጸር በ40 በመቶ ያሳጥረዋል። በቢሊዮን የሚቆጠር የነዳጅ ወጪ ይድናል። የማድረሻ ጊዜ በሳምንታት ይቆረጣል። በዓለማችን ሁለት ግዙፍ የኢኮኖሚ ጥምረቶች መካከል ቀጥተኛ መስመር ይፈጠራል። ነገር ግን ጉዳዩ በንግድ መስመር ብቻ አይቆምም። ከሚቀልጠው በረዶ ስር ገና ያልተገኘ የዓለማችን 13 በመቶ የነዳጅ ክምችትና 30 በመቶ የተፈጥሮ ጋዝ እንዳለ ይገመታል። በተጨማሪም ለዘመናዊ ቴክኖሎጂ አስፈላጊ የሆኑ ብርቅዬ ማዕድናት በከፍተኛ መጠን ይገኛሉ። አርክቲክ የንግድ መስመር ብቻ አይደለም፣ የሀብትም ሳጥን ነው። ሩሲያ ቀድማ ተነስታለች፣ ይህንንም በሚገባ ታውቃለች። ሞስኮ የሰሜናዊ ባህር መስመርን እንደ ዓለም አቀፍ ውሃ ሳይሆን እንደ ራሷ የውስጥ መተላለፊያ በመቁጠር የባህር መብት ትጠይቃለች። መስመሩን መጠቀም የሚፈልጉ መርከቦች የሩሲያ ፍቃድ፣ የሩሲያ መርከብ መሪዎችና የሩሲያ ክፍያ ያስፈልጋቸዋል። ይህ በዓለም አቀፍ ንግድ ላይ የተጣለ ማነቆ ነው። ይህንን ይገባኛል ባይነት ለማስከበር ሩሲያ በአርክቲክ ክልል ወታደራዊ ግንባታ እያካሄደች ነው። በሰሜናዊ የባህር ጠረፍ ላይ አዳዲስና የሶቪየት ዘመን ወታደራዊ ካምፖች በዝተዋል። ሲንቀስ 50 ዲግሪ ቅዝቃዜ መቋቋም የሚችለው የአርክቲክ ትሬፎይል የተሰኘው ወታደራዊ ምሽጋቸው ሙሉ በሙሉ ስራ ጀምሯል። ሌላው ደግሞ የበረዶ ሰባሪ መርከቦች ጉዳይ ነው። ሩሲያ ከ40 በላይ የበረዶ ሰባሪ መርከቦች ያሏት ሲሆን አንዳንዶቹ በኒውክሌር ኃይል የሚሰሩ ናቸው። በአንጻሩ አሜሪካ ያሏት አገልግሎት የሚሰጡ ከባድ የበረዶ ሰባሪዎች 2 ብቻ ናቸው። 2 የሩሲያ ለአርክቲክ መጻኢ ጊዜ ቀድማ ገብታለች። ለብዙ አስርት ዓመታት ኔቶ ለአርክቲክ ትኩረት አልሰጠም ነበረ። ከዚያም ሩሲያ ዩክሬንን ወረረች። ሁሉም ነገር ተለወጠ። ታሪክ ገለልተኛ የነበሩት ፊንላንድና ስዊድን የኔቶ አባልነት ጥያቄ አቀረቡ። የኔቶ ከሩሲያ ጋር ያለው ድንበር በአንድ ጀንበር ከ1300 ኪሎ ሜትር በላይ ጨመረ። ኔቶ ኮልድ ሪስፖንስ የተባሉ መጠነ ሰፊ ወታደራዊ ልምምዶችን በኖርዌይ እያጠናከረ ነው። ይህም በ10 ሺዎች የሚቆጠሩ ወታደሮችን ያሳተፈ ነው። በአርክቲክ ክልል 90 ቢሊዮን በርሜል ገደማ ያልተገኘ ነዳጅ እንዳለ ይገመታል። ይህም ከዓለም አቀፍ ክምችት 13 በመቶ ገደማ ነው። ዓለም ወደ ኤሌክትሪክ ለመቀየር በሚሽቀዳደምበት ጊዜ የሊቲየም፣ ኮባልት፣ ኒኬል ፍላጎት እየጨመረ ነው። አርክቲክ የእነዚህ ቁሳቁሶች ከፍተኛ ክምችት አለ። 5 የአርክቲክ አገራት ተደራራቢ የግዛት ይገባኛል ጥያቄ አላቸው። ሩሲያ በሰሜናዊ ዋልታ የባህር ወለል ላይ የቲታኒየም ባንዲራ ተክላለች። ቻይና ራሷን ለአርክቲክ ቅርብ የሆነች ሀገር ብላ በመጥራት ሁኔታውን በትኩረት እየተከታተለች ነው። ይህ መረጃ ጠቃሚ ሆኖ ካገኛችሁት ሰብስክራይብ አድርጉ። በየሳምንቱ ዓለምን የሚቀይሩ ጂኦፖለቲካዊ ታሪኮችን እናቀርባለን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።